እምነትን አስመልክቶ መንግስት ያለው አቋም ኢትዮጵያ ውስጥ በጣም ጥሩ ያልሆነ ነው። ለምሳሌ ሌሎች ቦታዎች ላይ አሜሪካም ደቡብ አፍሪካም ሌሎች ቦታዎችም ያየሁት አማኝ ሰው በራሱ ይከበራል። ኢትዮጵያ ውስጥ በምናይበት ጊዜ ግን ዩኒቨርሲቲ አካባቢ ያሉ መጠጥ ቤቶችና ጫት ቤት ያላቸው ሰዎች እንደዚህ ሆነ ሲሉ አንሰማም። ዩኒቨርሲቲ የገቡ ተማሪዎች ግን ሰላት እንዳንሰግድ ተከለከልን፣ ሂጃብ እንዳናደርግ ተከለከልን፣ ክርስቲያኖችም እንደዚሁ መሰል ስሞታዎችን ያቀርባሉ። ይህ ለምን ይሆናል? والله بسوት ደም ያስነባል። እኛ ጋር ያለው ነገር ደም ያስነባል። እንዴ እኛ መቼ ነው በነፃነት ልንማር የምንችለው? ታላላቆቻችን በዚህ አይነት መከራ ውስጥ ነው የተማሩት አይደል? ታላላቆቻችን እኮ ሂጃባቸው ወልቆ ሰሌዳ እየተጸዳበት ነው የተማሩት። መማር ተከልክለው ተሳቀው ነው የተማሩት። የተማሩት መግለጽ ከሚቻል መከራ በላይ። ለምን ይሄ ነገር ግልጽ የሆነ አቅጣጫ ተሰጥቶ ዜጎችን ባላገለለ አካታች በሆነ መልኩ መብታቸውን ባከበረ መልኩ ሴት ተማሪዎች ሂጃባቸውን ለብሱ ሲገቡ ብዙ ሺዎች ይነሳል። ሴኩሪቲ ምን ይሽል ይባል ይቻላል። የኢትዮጵያ ሕግና ደንቦች የተለያዩ ደንቦች በዚህ ጉዳይ ላይ የወጡት ደንቦች ሂጃብ ለብሶ ትምህርት መማርን የሚከለክል ነገር የለው። በሂጃብ ምክንያት ማንም ሂጃብ ለበሰ ተብሎ ትምህርት ቤት መከልከል አይችልም። ኒቃብ is a different story። ኒቃብ የተለየ ሂጃብ ይፈቀዳል፣ ኒቃብ አይፈቀድም። ማን ነው የለየላቸው? ባለሙያ ካለ የትኛው ሸሪዓ ፍርድ ቤት ነው? የትኛው ደግሞ መጅልስ ነው ንቃብና ሂጃብ ለይተው የሰጣቸው? ከየት እንደሚያመጡ አናውቅም። የራሱ ጣልቃ ገብነት ነው። ሂጃብ ፈቅደናል፣ ንቃብ አንፈቅድም። ሂጃብና ንቃብ ምንድነው ትርጉሙ? ሂጃብ የምንለው እኮ አጠቃላይ ሁለመናውን የሚሰትር ማለት ነው እንደ ሸሪዓ አባባል። ሂጃብ ጉዳይ የሰላት ጉዳይ የምንደራደርበት አይደለም። ሂጃብን ኒቃብና ሂጃብን አንተ መተህ ልትፈለፍለው እንዲህ ነው አይመለከትም። ጣልቃ ገብነት ነው። በሃይማኖት ጣልቃ መግባት ደግሞ ከባድ ወንጀል ነው። የሃይማኖት ነፃነት አለ። ያንን ነፃነት ልታከብር ይገባል እንጂ አንተ የእስልምና ጥላቻህን የሆነ ስልጣን በያዝክ ቁጥር በተቀመሰ በየቦታው ሄደህ የፈለግከው ነገር ልታደርግ ማንም ሊፈቅድልህ አይችልም። ህፃናቶች ልጆች ባሉበት ትምህርት ቤት የአንድ ሰው ፊት ተሸፍኖ በሚገባ ጊዜ የሴኩሪቲ ሪስክ አለው። ሴት ፈታሾች፣ ሴት ጠባቂዎች በር ላይ ሆኖ አስፈላጊ በሆነ ቦታ ላይ ያን ክሮስ ቼክ ማድረግ ይቻላል። ኢዚ ነው። ኒቃብ የለበሱ እኮ የተለያዩ ታላላቅ መንግስት መስሪያ ቤቶችን የሚመሩ አሉ፣ በሀገር ውስጥም በዓለም አቀፍ ደረጃም ማለት ነው። እና እነዚህ ነገሮችን እንደው ለምንድን ነው ሰፋ አድርገን ከሀገራዊና ከጋራ ጉዳይ ማየት ያልተቻለው? ከምንወደውና ከምናከብረው ትምህርት ቤታችን በዚህ ምክንያት ሴት ልጆቻችን እንዲገለሉ መፍቀዱ ይበቃል።